ይፈትነው ጊዜ ፈቀደራ አለህ ሪዝቀሁ ሲሳውን በሚያጠብበት ጊዜ ይላል ማለት እንግዲህ እየሰራ እየደከመ አልቋጠርለት ብሎ ገንዘብ በሚያጣበትና በሚጎሳቆል በሚቸገር ጊዜ ፈየቁሉ ረቢ አሃነን ጌታዬ አዋረደኝ በማለት ያቋርራልና ይወቅሳል ማለት ነው። እና አሁንም ደግሞ ሲያሳጣው ጌታዬ ይሄን ነገር ያልሰጠኝ ምናልባት ቢሰጠኝ የማይጠቅመኝ መሆኑን አውቆ ነው ለኸይሩ ነው አልহামዱሊላህ አላ ኩሊ ሐል ብሎ ሶብር ማድረግ ሲገባው እንደገና ተስፋ በመቁረጥና በመበሳጨት ጌታዬ አዋረደኝ እያለ ይወቅሳል ባለማወቁ ማለት ነው። የሚገባው ግን በሚሰጠው ጊዜ ጌታውን ማመስገንና እሱ በሚወደው መንገድ መጠቀም ነበረ። በሚያጣ ጊዜ ደግሞ ጌታ የከለከለኝ ለኸይሩ ነው እኔ በማላቀው ምክንያት እሱ የሚያቀው ነገር ስላለ ነው ብሎ ሶብርና ትግስት ማድረግ ነበረ። ይህን ቢያደርግ ኑሮ በማግኘቱም ሆነ በማጣቱ ተጠቃሚ ይሆን ነበረ በሂደቱ ማለት ነው።